ነርሷ በሕክምና ስህተት የወለደችውን ሕፃን ማጣቷን ገለጸች። ለ6 ዓመት ባገለገልኩበት ሆስፒታል የሚያዋልደኝ አጣው። ለጥቁር አንበሳ ሆስፒታል ቅሬታ ሰሚ አካል አቤት ብላለች። በተማረችበት የነርስነት ሙያዋ በጥቁር አንበሳ ሆስፒታል ከሐምሌ 2001 ዓ.ም ጀምሮ ለ6 ዓመታት በተለያዩ ክፍሎች ውስጥ ተመድባ ስትሰራ ቆይታለች። የሰውን ልጅ ክቡር ሕይወት ለመታደግ ከሚያስችሉት ሙያዎች አንዱ በሆነው የነርስነት ሙያዋ ያገለገለችበትና የአገሪቱ ከፍተኛ ሪፈራል ሆስፒታል የሆነው የጥቁር አንበሳ ሆስፒታል ከፍተኛ የአልጋ እጥረት እንዳለበት እንዲሁም በተገልጋዮች እጅግ የተጨናነቀ እንደሆነ ጠንቅቃ ታውቃለች። በሆስፒታሉ በቆየችባቸው ዓመታት ግን ሆስፒታሉ በውስጣዊ አደረጃጀት፣ በሙያተኞች ሙያዊና ስነ ምግባራዊ ብቃት ትልቅ ችግር ላይ መውደቁን ላፍታም አስበው አታውቅም። ለዚህም ነበር የእርግዝና ክትትሏን እዚያው በምትሰራበት ሆስፒታል ውስጥ እንዲሆን የወሰነችው። እርግዝናዋ እየገፋ ሲሄድ ግን ሀሳብ ያዛት። በሆስፒታሉ ሁልጊዜም የምትሰማው የአልጋ የለም ሮሮ፣ ምናልባት እሷ በምጥ በተያዘችበት ወቅት ሊያጋጥም ቢችል ምን ይውጠኛል የሚል ስጋቷን ለመቀነስ ቀዳሚ የሕክምና ታሪኳን አውቆ እርዳታ ሊያደርግላት የሚችል የግል የጤና ተቋም ማዘጋጀት ነበረባት። እናም ተጨማሪ የእርግዝና ክትትል ለማድረግ ወደ አንድ የግል የጤና ተቋም አመራች። ከ40 ሳምንታት ጤናማና ደስተኛ የእርግዝና ጊዜዋ በኋላ እጅግ የጓጓችለት ጊዜ ደረሰ። ግንቦት 2 ቀን 2007 ዓ.ም ረፋድ ላይ የጀመራት ምጥ ሲበረታ ወደ ሆስፒታል ለመሄድ ተነሳች። ለዓመታት የሰራችበት የነርስነት ሙያዋ እያንዳንዱን የምጥ ስሜት እንድትረዳና ያለችበትን ሁኔታ እንድትገነዘብ ስላስቻላት በየደቂቃው የሚለዋወጠውን የምጥ ስሜት ተከትላ ራሷን እየረዳች ከባለቤቷ ጋር የሕክምና ባለሙያ እገዛ ለማግኘት በረረች። ምጡ አጣዳፊ ስለነበር ቀድማ የተዘጋጀችበት የግል ጤና ተቋም ለመሄድ ጊዜ አልነበራትም። ባለቤቷ ያለፉት 6 ዓመታትን ስታገለግል ወደ ቆየችበት የጥቁር አንበሳ ሆስፒታል እንዲወስዳት ነገረችው። የሆስፒታሉ ሰራተኛ መሆኗ ለዚች የጭንቀትና የምጥ ጊዜ እንደሚረዳት ቅንጣት አልተጠራጠረችም። ምጥ እያጣደፋት መጣው እያለ የሚያስጨንቃት ጽንስ አጉል ቦታ ላይ ወድቆ አጉል እንዳይሆን እየታገለች ወደ ሆስፒታሉ የድንገተኛ ክፍል የገባችውን ነፍሰ ጡር ሴት ለመታደግና ከጭንቀቷ ለመገላገል ፍላጎት ያሳየ አንድም ሙያተኛ ማግኘት አልቻለችም። የዕለቱን አሳዛኝ ክስተት ባለጉዳዩዋ ሲስተር ቤተልሔም ሽፈራው እንደዚህ ትገልጸዋለች። የእርግዝና ጊዜያቶቼ እጅግ ሲበዛ ጤናማና ሰላማዊ ነበሩ። እንደነገርኩሽ በሁለቱም ተቋማት በየጊዜው የእርግዝና ክትትል አደርግም ነበር። እያንዳንዱ ስሜቴን በአግባቡ ስከታተል ቆይቻለሁ። 40 ሳምንታት ከ2 ቀን ከሆነኝ በኋላ ግንቦት 2 2007 ዓ.ም እሁድ ረፋድ ላይ ምጥ ጀመረኝ። የመጀመሪያዎቹን የምጥ ሂደቶች ቤቴ ሆኜ ካሳለፍኩ በኋላ ምጥ እየገፋ መምጣቱን ሳውቅ ከባለቤቴ ጋር ወደ ሆስፒታል ለመሄድ ተነሳው። እያንዳንዱን የምጥ ስሜቴን በሚገባ ስከታተል ስለቆየው ያለውበትን ደረጃ አውቀው ነበር። ጥቁር አንበሳ ሆስፒታል ድንገተኛና የማህፀን ጽንስ ክፍል ስንገባ ምጤ ከፍተኛ ደረጃ ላይ ደርሶ ነበር። በሆስፒታሉ ለነበሩት ተረኛ ሐኪሞች፣ ኢንተርንና ሬዚደንሶች እንዲሁም ለነርሶቹ ለወልድ መቃረቤንና ምጤ እየገፋ መሆኑን ብነግራቸው ማንም ከቆብ የቆጠረኝ አልነበረም። ይልቁንም ስለ ሕክምና ታሪኬ ለመጻፍ ወንበር ላይ አስቀምጠውኝ እስክሪፕቶ መፈለግ ጀመሩ። መቀመጥ እንደማልችል የሕክምና ታሪኩን አቆይተው እኔ እንዲያዋልዱኝ ተማጸንኳቸው። ማንም የሰማኝ አልነበረም። ይልቁንም ነርሶቹ በመስታወት ፊታቸውን እያዩ ጸጉራቸውን እያበጃጁ እርስ በርስ እያወሩ ይሳሳቁ ነበር። ጭንቀቴ እጅግ በረታ። የሆስፒታሉ ነርስ መሆኔን፣ ስለ ወሊድ እንደማውቅ፣ ልጄ እየታፈነችብኝ እንደሆነና እኔም አደጋ ላይ መሆኔን እየጮኩ በመናገር እርዳታቸውን ተማጸንኩ። የጽንሱ ጭንቅላት ማህፀኔ አፍ ላይ ደርሶ የተመለከተው ሐኪም እንኳን 6ኛ ፎቅ ላይ ሂጂና እዚያ እናዋልድሻለን ነው ያለኝ። እኔ በጭንቅ ተይዣለሁ። ልጄ ታፍናብኛለች። ግን ይህ ሁሉ ነገር ደንታ የሰጠው አንድም ባለሙያ አልነበረም። በመጨረሻ እኔ ከምሰራበት ክፍል ሊረዱኝ በመጡ ነርስ ጓደኞቼ ጉትጎታና ልመና በስንት ጭንቅ ልጄን ተገላገልኩ። ልጅቷ ከወዴ ከወጣች በኋላ ሊደረግ የሚገባውን እያንዳንዱን ነገር እኔ እየነገርኳቸው ነበር ነርሶቹ ሲያከናውኑ የነበረው። የልጄን አለማልቀስ ተመልክቼ በዚያ ጭንቀት መሃል እባካችሁ ልጄን ዘቅዝቋት፣ እባካችሁ የህፃናት ሙቀት ክፍል ውሰዱልኝ፣ እባካችሁ ትብቷ አልተቆረጠም እያልኩ ስጮህ ነበር። ለሰዓታት የቆየብኝ ምጥ እጅግ ቢያዳክመኝም ልጄ እንዳትሞትብኝ ስለሰጋው ሁኔታውን በትኩረት ከመከታተል አልቦዘንኩም። ሆኖም ጥረቴ ከንቱ ሆነ። ከደቂቃዎች በኋላ ልጄ ህይወቷ እንዳለፈ ተነገረኝ። ይህንን መርዶ እንዴት ልቀበለው እንደምችል መገመት ከባድ ነው። እያወቅኩ እያየሁና እየተናገርኩ ልጄን በሙያዊ ብቃት ማነስ ሲገሉብኝ ምን ለማለት እችላለሁ? ከዚህ ሁሉ ነገር እጅግ አሳዛኙ ደግሞ በሆስፒታል ውስጥ ምንም የሕክምና መስጫ መሳሪያዎች አለመኖሩ ነው።
በማዋለጃ ክፍል በአብዛኛዎቹ ጤና ጣቢያዎች ውስጥ ያሉት ለህፃኑ መቀበያ የሚያስፈልጉ የትብት መቁረጫና ማሰሪያ ነገሮች እንዲሁም ኦክስጅን፣ ማደንዘዣና መሰል መሰረታዊ መድኃኒቶች የሉም። በየጤና ተቋማቱ የእናቶች የወሊድ አገልግሎት በነፃ ይሰጣል በሚባልበት ሀገር ልጄ ህይወቷን ማጣቷ ሳያንስ በልመና ለተደረገልኝ የህክምና እርዳታ እያንዳንዷን መድኃኒትና ማደንዘዣ በግዥ እንዳመጣ ተደርጌያለሁ። በሆስፒታሉ ወላድ ሴቶችን በአግባቡ ሊረዳ የሚችል ብቃት ያለው ባለሙያ የለም። ነርሶቹ የሙያና የስነ ምግባር ችግር አለባቸው። ለማዋለድ አገልግሎት የሚውል በቂ የህክምና መሳሪያ የለም። እነዚህ ባልተሟሉበት ሁኔታ አንዲት እናት ምን ልታደርግ ነው ወደዚህ ሆስፒታል የምትመጣው? እኔ ቤቱ እንዲባዶ መሆኑን ባውቅ ኖሮ አላደርገውም ነበር። የማህፀንና ጽንስ ዲፓርትመንቱ ተማሪዎች ማስተማርና ማሰልጠን እንጂ ብቁ መሆናቸውን የሚፈትሽበት አሰራር የለውም። ብዙ ሰዎች ጥቁር አንበሳ ሆስፒታል የተሻለ ህክምና የሚሰጥበት የተሻሉ ሐኪሞች ያሉበት ቦታ እንደሆነ ነው የሚያስበው። ነገር ግን የተገላቢጦሽ ነው። በየትኛውም የጤና ጣቢያ በቀላሉ ለሚከናወን የወሊድ አገልግሎት ነው ወደዚህ ሆስፒታል መጥቼ ልጄን ያጣሁት። ስለዚህም ሆስፒታሉ ራሱን መፈተሽ ይገባዋል። የሙያተኞች ብቃት ላይ ትኩረት ማድረግ፣ ስነ ምግባራቸውን መከታተልና በየጊዜው ለሚያጋጥሙ ችግሮች ጆሮ መስጠት ይኖርበታል። በሆስፒታሉ የጨቅላ ህፃናት ሞት የተለመደ ጉዳይ ነው። ለምን ብሎ የሚጠይቅ የለም። እናትየዋ የእሷን መትረፍ ከትልቅ እድል ቆጥራ በልጇ ሞት ምክንያት ላይ ጥያቄ ሳታነሳ ትሄዳለች። ይህ መቀጠል የለበትም። ጤና ጥበቃም የሆስፒታሉን አሰራር መፈተሽና ችግሮቹን ለይቶ እርምጃ መውሰድ ይኖርበታል። አንዲትም እናት ከወሊድ ጋር በተያያዘ ችግር መሞት የለባትም የሚለው መፈክር ልጇንም መጨመር ይገባዋል። የጥቁር አንበሳዋ ነርስ ሲስተር ቤተልሔም ሽፈራው ወደ ሆስፒታሉ ለወሊድ በገባችበት ወቅት የገጠማት ሁኔታና ልጇን በህክምና ጉድለት ማጣቷ እጅግ ያንገበግባታል። ምን ነው ደሜን እያፈሰስኩም ቢሆን ለድንገተኛ ብዬ ወዳዘጋጀሁት የግል የጤና ተቋም በሄድኩ ነበር፣ አሊያም እዛው መኪና ውስጥ ብገላገል ኖሮ ልጄን አላጣትም ነበር ትላለች በቁጭት። ጉዳዩን በተመለከተ ማብራሪያ ለመጠየቅ ወደ ጥቁር አንበሳ ሆስፒታል ብንሄድም የሆስፒታሉ ሜዲካል ዳይሬክተር ዶክተር አብዱል ቃድር አህመድ ከሀገር ውጪ መሆናቸው የተነገረን ሲሆን እሳቸው የወከሏቸው ሰው ደግሞ በግል ችግር ምክንያት በስራ ገበታቸው ላይ እንደሌሉ ተገልጿል። ሲስተሯ ጉዳያቸውን ለሆስፒታሉ የቅሬታ ሰሚ አካል አቤት ማለታቸውን ሰማንና የሆስፒታሉ ቅሬታ ሰሚ ወይዘሮ ወርቄን አነጋገርን። ሲስተሯ ደረሰብኝ ያሉት ችግርን አስመልክቶ ያቀረቡት ቅሬታ እንደደረሳቸውና ጉዳዩን አስመልክቶ የሆስፒታሉ ሜዲካል ዳይሬክተር በ2 ቀናት ውስጥ ምላሽ እንዲሰጣቸው ጠይቀው እየተጠባበቁ መሆኑን የገለጹት ወይዘሮ ወርቄን አነጋገርን። በአሁኑ ወቅት ዳይሬክተሩ በአገር ውስጥ ባለመኖራቸው ምክንያት ምላሹ ሊዘገይ እንደቻለ ተናግረዋል። የጤና ጥበቃ ሚኒስቴር የስራ ኃላፊዎች ስለ ጉዳዩ ምላሽ እንዲሰጡን ያደረግነው ተደጋጋሚ ሙከራ ግን